ሀገራችን ኢትዮጵያ ከዛሬ ጀምሮ አዲስ ፓስፖርት መጠቀም ጀምራለች ወይም ደግሞ አዲስ ፓስፖርት ይፋ አድርጋለች። አሁን ላይም ከዚህ በኋላ አዲስ ፓስፖርት ልትወጡ የሚሰጣችሁ ይሄ ነው። አሁን ላይ እጃችሁ ላይ ያለው ፓስፖርት አገልግሎት ጊዜው እስከሚያበቃው ድረስ ጥቅም ላይ መዋሉን ይቀጥላል። እዛም በኋላ የእድሳት ጊዜው ሲደርስ በኢ ፓስፖርት ይተካል ማለት። እናም በአሁኑ ሰዓት ላይ አዲሱ ፓስፖርት ከ1.5 ሚሊዮን በላይ የኢ ፓስፖርት ታትሞ ተዘጋጅቷል። ፓስፖርት በተጨማሪም ከ10 በላይ የጉዞ ሰነዶችም እንዲሁ በውስጡ እንዲይዝ ተደርጓል። አዲሱንም ፓስፖርት የምታገኙት በነበረው ዋጋ ሲሆን ከዚህ በፊት የነበረውን ፓስፖርት አገልግሎት ሲሰጥ የቆየው ላለፉት 20 ዓመታት ነው። አዲሱን ፓስፖርት መውጣት ከፈለጋችሁ በ2 ወር ከ10 ቀን ውስጥ ማግኘት ይቻላል። ዛሬ አመሻሹን እስራኤል ቴልአቪቭ ውስጥ ባሶች ላይ የተጠመዱ ቦምቦች ፈንድቶ እናም ብዙዎች ይህንን ነገር ቴረር አታክ ወይም ደግሞ የሽብር ጥቃት ነው እያሉት ይገኛል። ይህንን አስመልክቶ የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ የእስራኤል ጦር ዌስት ባንኩ ሽብርተኞች ላይ ኢንቴንስ የሆነ ኦፕሬሽን እንዲከፍት ትእዛዝ ማስተላለፋቸውን አስታውቋል። ፍንዳታው የሚያጋጠመው በ3 ባሶች ላይ በተጠመደ ቦምብ ሲሆን እስካሁንም ድረስ ምንም የደረሰ ጉዳት የለም ተብሏል። ከሶስቱ በተጨማሪ ደግሞ ሌሎች 2 ባሶችም ላይ ተመሳሳይ የሆኑ ፈንጆች ተገኝተው ነበር። ነገር ግን እነዚህ ሁለቱ አልፈነዱም። እናም በአጠቃላይ 5 ቦምብ ተጠምደው ነበር። 5ቱም ተመሳሳይ ወይም ደግሞ አይደንቲካል ናቸውም ተብሏል። ሊቨርፑልና ማንቸስተር ሲቲን ባገናኘው በሱፐር ሳንዴ ተጠባቂ ጨዋታ ሊቨርፑል በአሸናፊነት አጠናቋል። ማንቸስተር ሲቲ ሊቨርፑልን በሜዳው አስተናግዶ የነበረ ቢሆንም ነገር ግን ሊቨርፑል በመሐመድ ሳላና በዶሚኒክ ሶቦዝ ላይ 2 ጎሎች 2-0 ማሸነፍ ችሏል። ሁለቱም ጎሎች የተቆጠሩት ከረፍት በፊት ሲሆን 14ኛው ደቂቃ ላይ መሐመድ ሳላ፣ 37ኛው ደቂቃ ላይ ደግሞ ዶሚኒክ ሶቦዝ ላይ ሁለተኛውን ጎል በማስቆጠር ሊቨርፑል ይህንን ጨዋታ በአሸናፊነት ጨርሷል። አዋሽ ፈንታሌ አካባቢ የሚቴን ጋዝ መጠን እየጨመረ መምጣቱን ተከትሎ የቮልካኒክ ኢረፕሽን ወይም ደግሞ የእሳተ ገሞራ ፍንዳታ ሊያስከትል ይችላል ተብሏል። ይህንንም ያሉት በአዲስ አበባ ዩኒቨርሲቲ የጂኦሳይንስ ፕሮፌሰር የሆኑት ፕሮፌሰር ጤና አለማየሁ ነው። እናም ፕሮፌሰሩ እንዳሉት ከሆነ እዛ አካባቢ ላይ የሚቴን ጋዝ መጠን እየጨመረ በመምጣቱ የቮልካኒክ ኢረፕሽን ትሪገር ሊያደርግ ይችላል። ያው እንደምታውቁት በኢትዮጵያ ስምጥ ሸለቆ ውስጥ ላለፉት ወራት የመሬት መንቀጥቀጥ እየተከሰተ ነው። እናም ፕሮፌሰሩ እንዳሉት ከሆነ እንደዚህ አይነት ሴስሚክ ኢቨንቶች ከቮልካኒክ ኢረፕሽን ወይም ደግሞ ከእሳተ ገሞራ ፍንዳታ ጋር ይያያዛሉ። ነገር ግን አሁን ላይ አዋሽ ፈንታሌ አካባቢ በቀጥታ ከእሳተ ገሞራ ፍንዳታ ጋር የሚያያዝ ነገር አላገኘንም። ዛሬ ማለትም እሁድ የካቲት 16 ረፋዱን የሮም ካቶሊክ ቸርች መሪ የሆኑት ፖፕ ፍራንሲስ አርፈዋል የሚል ዜና በተለያዩ የዜና አውታሮች ሲዘገብ ነው። ነገር ግን ይሄ ዜና የተሳሳተ ዜና ነው። ይህንን ቪዲዮ በምሰራበት ወቅት ላይም ፖፕ ፍራንሲስ በህይወት አሉ፣ በሆስፒታል ውስጥም ነው የሚገኙ። የኢትዮጵያ ብሔራዊ ባንክ አዲስ የውጭ ምንዛሬ ጨረታ ይዞት ለጨረታም የሚቀርበው የውጭ ምንዛሬ መጠን 60 ሚሊዮን የአሜሪካ ዶላር ሲሆን ጨረታውም ለሁሉም ባንኮች ክፍት የሚሆን ነው። በነገው ዕለት የሚጀምረውን የጾመ ኢየሱስ ሱባኤ ወይም ደግሞ አብይ ጾምን አስመልክቶ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መግለጫ ወጥታለች ወይም ደግሞ መልእክት አስተላልፋለች። ከመግለጫውም ላይ የተወሰደ ጥቂት ላንብብላችሁ። ዓለማት ሁሉ በእግዚአብሔር ቃል ሁኑ ተብሎ በቃሉ እንደተፈጠሩ በቃሉም ጸንተው እንደሚኖሩ ኋላም በቃሉ እንደሚያልፉ ሁሉ የሰው ህይወትም በዚህ ቃል ይወሰናል። እንጀራ ኖረም አልኖረም ቃሉ በቃ ካለ ያበቃል፣ ኑር ካለ ደግሞ እንጀራ ባይኖርም ይኖራል። ስለዚህ በህይወታችን ወሳኝ ስልጣን ያለው የእግዚአብሔር ቃል እንጂ እንጀራ ብቻ አለመሆኑን ጌታችን በዚህ ያስተምሩናል ይላል። በተጨማሪም በመግለጫው ላይ ጾመ ኢየሱስ እያለን በየዓመቱ የምንጾመው የታላቁ ጾማችን ዓላማ ዳቢሎስን ለማሸነፍ ነው። የዳቢሎስ ማሸነፊያ ስልት የመልካም ህሊና ልዕልና ነው ይላል። ሙሉ መልእክቱን ማግኘት ከፈለጋችሁ ቴሌግራም ቻናል ላይ አያይዤላችኋለሁ። የቴሌግራም ቻናል ስም ሙሴ ሰለሞን ብላችሁ ማግኘት ትችላላችሁ። ለመላው የኦርቶዶክስ እምነት ተከታዮች በሙሉ እንኳን ለአብይ ጾም በሰላም አደረሰ። እናንተ ብቻ ገንዘብ ይኑራችሁ እንጂ የትም መግባት ትችላላችሁ። ከዚህ በኋላ ገንዘብ ስላላችሁ ብቻ አሜሪካ ውስጥ መኖርና መስራት ትችላላችሁ። ይህን የሚያሳወቁት ፕሬዚዳንት ዶናልድ ትራምፕ ሲሆን ከዚህ በኋላ አሜሪካ ጎልድ ካርድ የሚባለው ነገር በ5 ሚሊዮን ዶላር መሸጥ ትጀምራለች። ይህንን ጎልድ ካርድ በ5 ሚሊዮን ዶላር ስትገዙ ግሪን ካርድ ያለ ፕሮሰስ ይሰጣችኋል። ያ ማለት አሜሪካ ውስጥ የመኖርና የመስራት ፈቃድ ታገኛላችሁ ማለት። ግሪን ካርድ የሚባል ነገር አለ። ይሄኛው ደግሞ ጎልድ ካርድ በመባል ይታወቃል። 5 ሚሊዮን ዶላር ከፍላችሁ የምታገኙ ሲሆን ግሪን ካርድ የሚሰጣችሁን ፕሪቪሌጅ ወይም ደግሞ መብቶች በሙሉ የሚሰጣችሁ፣ እንዲሁም ከግሪን ካርድ ጋር በተመሳሳይ ሁኔታ ሲቲዝንሺፕ የምታገኙበትን መንገድ ይኖራል። ከዚህ በኋላ መስኮት ላይ የሚቀበጡ የኢትዮጵያ ንግድ ባንክ ሰራተኞች ማለትም ቴለሮች ማለት ነው አካውንታችሁ ውስጥ ያለውን ብር ወይም ደግሞ ሂሳባችሁን ማየት ከዚህ በኋላ ብራንች ማናጀሮች እና ቢዝነስ ማናጀሮች ብቻ ናችሁ ሂሳባችሁ ስንት ብር ወይም ደግሞ ያላችሁን የገንዘብ መጠን ማየት የሚችሉ። ይህም የሚሆንበት ምክንያት እያጋጠመ ያለ ፍራድ ወይም ደግሞ መጭበርበርና ሌሎች ነገሮችንም ለመከላከል ታስበው ነውም ተብሎ። ቼልሲ ተጫዋች ኮል ፓልመር የዓለማችን ሴክሲየስ ፉትቦለር ወይም ደግሞ የዓለማችን አማላዩ እግር ኳስ ተጫዋች በመባል ተመርጧል። ፓልመርም የተመረጠው እንደ ጁድ ቤሊንጋም እና ክርስቲያኖ ሮናልዶ የመሳሰሉትን በመምለጥ ይህም ጥናት የተካሄደው እዛው እንግሊዝ ሲሆን ከ2500 በላይ የሆኑ ብሪቲሽ ሴቶች ናቸው ይህንን ምርጫ ያካሄዱ። እናም ከእነዚህ ሴቶች መካከል 19% የሚሆኑት ሴክሲየስ ፉትቦለር የሚለውን ታይትል ለኮል ፓልመር ሰጥተው፣ ሁለተኛ ደረጃ ላይ የሚገኘው ቤሊንግሃም ሲሆን ለእሱም 17% ሰጥተውት። አይፎን ስልክ ያላችሁ ሰዎች ሞክ ሜሴጅ ላይ ግቡና ቴክስት ቱ ስፒች ወይም ደግሞ እናንተ በቮይስ ነግራችሁ ወደ ቴክስት የሚቀይርላችሁ እዛ ላይ ግቡና ሬሲስት በሉት። መጀመሪያ ትራምፕን ጽፎ ነው ቴክስቱ ከዛ በኋላ ወደ ሬሲስት ሄደው ቆይ ያሳያላችሁ። እንደዚህ ቴክስት ውስጥ ገቡና ከዛ እዚህ ጋር ያለችውን እቺ ምልክት ነክታችሁ ቴክስት ቱ ስፒች ማለት እሷ ነች። እሷ ነክታችሁ ሬሲስት ስትሉት መጀመሪያ ትራምፕን ጽፎ ከዛ በኋላ ሬሲስት የሚለውን ይቀይረዋል ማለት። ላሳያችሁ ሬሲስት እንደምትመለከቱት ማለት። ይህንን ቪዲዮ ወደ ኋላ አርጉትና እዩት። እዚህ ጋር ሬሲስት የሚለውን ከመጻፉ በፊት እንደምትመለከቱት ትራምፕ የሚለውን ጽፎት ከዛ በኋላ ነው ወደ ሬሲስት የሚቀይረው። ራሳችሁ እዩት። ይህንን ቪዲዮ ወደ ኋላ አርጋችሁ። ኦንላይን ሾፒንግ በውጭ ሀገራት ላይ በደንብ ጥቅም ላይ ይዋልና የብዙዎችን ህይወት ያቀለለ ነገር፣ እኛም ሀገር ላይ ደግሞ አሁን እንደምትመለከቱት በደንብ እየተለመደ የመጣ ነገር ግን አሁን ላይ ከሚነሱበት አንዱና ዋነኛው ጥያቄዎች የእምነት ወይም ደግሞ የጥራት ጉዳይ። ብሬን ከላኩኝ በኋላ ብቀርስ ወይም ደግሞ ብጭበረበር ከዛ በኋላ የሚመጣልኝ እቃ ጥራት ላይ ምን ያህል እርግጠኛ ነኝ የሚል። እናም ኦንላይን ሾፒንግን መጠቀም ፈልጋችሁ ነገር ግን እንደዚህ አይነት ጥርጣሬ ይዟችሁ ወይም ደግሞ ፍርሃት ገብቶባችሁ ኦንላይን ሾፒንግን የማትጠቀሙ ሰዎች
ካላችሁ ይሄ ቪዲዮ ለእናንተ ነው። አንድ መፍትሄ ይዤላችሁ መጥቻለሁ። ከዚህ በፊት በሜትር ታክሲ አገልግሎቱ የምታውቁት ሰረገላ፣ አሁን ደግሞ በኢኮሜርሱ ዘርፍ ሰረገላ ገበያ በሚል ስያሜ ይሄን አገልግሎት ይዞላችሁ ሰረገላ ገበያ ፕላትፎርም ላይ ገብታችሁ የምታጡት ነገር የለም። ስትፈልጉ አስቤዛ፣ ስትፈልጉ ስልክ፣ ዋሽንግ ማሽን፣ ፍሪጅ ብትሉ፣ አልባሳት ብትሉ፣ የሚበላ የሚጠጣ ነገር ብትሉ በሙሉ ሰረገላ ገበያ ላይ ማግኘት ትችላላችሁ። በጣም ደስ የሚለው ነገር ደግሞ እቃዎቹን በቀጥታ የሚወስዱ ከአስመጮችና ከአምራቾች ስለሆነ ምንም አይነት የዋጋ ጭማሪ ነው። ስለዚህ የፈለጋችሁትን እቃ በገበያ ዋጋ ከቤታችሁ ናችሁ ማግኘት ትችላላችሁ ማለት። የዴሊቨሪ አገልግሎት ስላላቸው ያላችሁበት ቦታ ድረስ ያደርሱላችሁ። የሚሸጥላችሁም ለእያንዳንዱም እቃ ደረሰኝ ያቀርቡላችሁ። በጣም ደስ የሚለው ነገር ደግሞ የዱቤ አገልግሎትም አላቸው። ድርጅቶች ከሰረገላ ገበያ ጋር በመነጋገር እንዲሁ ለሰራተኞቻቸው የዱቤ አገልግሎት ማቅረብ ይችላል። እዛው ፕላትፎርሙ ላይ የተለያዩ የክፍያ አማራጮች ስለቀረቡላችሁ ክፍያችሁን እዛው በቀላሉ ፕላትፎርሙ ላይ መጨረስ ይችላል። ሰረገላ ገበያ በሶስት አማራጮች ማግኘት ይችላል። አንደኛው በ7878 ኮል ሴንተራቸው ላይ እየደውላችሁ የተቀላጠፈ አገልግሎት ማግኘት ይችላል። ሁለተኛው መንገድ ደግሞ ሰረገላ ገበያ .com ብላችሁ ዌብሳይታቸውን በማግኘት መጠቀም ይችላል። ሶስተኛው መንገድ ደግሞ አፕሊኬሽናቸውን ከአፕስቶርና ፕሌስቶር ላይ በማውረድ መጠቀም። በረኞች ኳስ በእጃቸው ይዘው የሚያቃጠሉትን ደቂቃ ለመከላከል ታስቦ አንድ ህግ ወጥቷል። ይህም ህግ ከዚህ በኋላ አንድ በረኛ ኳሱን በእጁ ይዞ ከ8 ሰከንድ በላይ ከቆየ ለተቃራኒ ቡድን ኮርና የሚሰጥ ይሆናል። ይህም ህግ አሁን ላይ በኢንተርናሽናል ፉትቦል አሶሲዬሽን ቦርድ ወይም ደግሞ በአይኤፍኤቢ የጸደቀና ከዚህም በኋላ ወደ ትግበራ የሚገባ። ይሄ ከዚህ በፊት በሶስት የተለያዩ ውድድሮች ላይ ከ400 በላይ ጨዋታዎች ላይ የተሳካ ሙከራ አድርጓልም ተብሏል። ስንቶቻችሁ ናችሁ በኤርሊ ዩኒቨርስ ውስጥ የሚገኝ ጋላክሲ በክርስቲያኖ ሮናልዶ ስም እንደተሰየመለት የምታውቁ? ይህም ጋላክሲ CR7 ጋላክሲ የሚለውን ስያሜ ያገኘው ጁን 2015 ዓ.ም ላይ ነው። ይህንን ጋላክሲ ዲስከቨር ካደረጉ አስትሮኖመሮች መካከል አንዱን ቡድን ይመራ የነበረ የቡድን መሪ ይህንን ስያሜ ያገኘው ጋላክሲው ማለት ነው ከክርስቲያኖ ሮናልዶ ነው ሲልም ተናግሯል። CR7 ጋላክሲ ስሙም ሁለት ኢንስፓይሬሽን ያለው ሲሆን አንደኛው እንዳልኳችሁ ክርስቲያኖ ሮናልዶ፣ ሁለተኛው ስያሜ ደግሞ ኮዝሚክ ሬድሺፍት 7 የሚል። ይህንን ቪዲዮ ለምትሳቁት ለክርስቲያኖ ሮናልዶ ፋን ላኩለት። በዛሬው ዕለት ማለትም ማርች 4 ወርልድ ኦቢሲቲ ዴይ ወይም ደግሞ ዓለም አቀፍ የውፍረት ቀን እየተከበረ ይገኛል። ወፍራም ጓደኛችሁን ኮሜንት ላይ ታግ በማድረግ ወይም ደግሞ ይህንን ቪዲዮ ላኩላቸውና እንኳን አደረሳችሁ በሉ። 90 ሺህ የኢትዮጵያ ብር እጃችሁ ላይ ያላችሁ ሰዎች ወደ ቤንሻንጉል በመሄድ በ100 ሺህ ብር መቀየር ወይም ደግሞ በ100 ሺህ ብር መሻት ትችላላችሁ። በክልሉም የኮንትሮባንድ ንግድ በመስፋፋቱ የጥሬ ገንዘብ እጥረት እጃቸው ላይ ስላጋጠማቸው እጃቸው ላይ ብዙ ገንዘብ ያላቸው ሰዎች አትርፈው እየሸጡ አንድ ሰው ከባንክ በቀን ከ500 ብር በላይ መውጣት አይችልም። ለዚህም ነው 90 ሺህ ብር በ100 ሺህ ብር የተሸጠ። ከሰሞኑን የወጣ አንድ ጥናት እርስ በርሳቸው አንዳቸው ፕሌፉሊ ኢንሳልት የሚያደርጉ ወይም ደግሞ በቀልድ አዘል ጨዋታ የሚተራረቡ በተለምዶ እርስ በርስ ሙድ የሚይዙ ጓደኛ ማቾች ከሌሎች ጓደኛ ማቾች ይልቅ ግልጽ የመሆናቸውና የመተማመናቸው መጠን በ300% ይጨምራል። አንዳንድ ሰዎች ይሄ እርስ በርስ መተራረብን በጓደኞች መካከል ያለ ነገር ነው ይሉታል። ሌሎች ደግሞ ክብር የሚነካ ወይም ደግሞ መስመር የሚያልፍ ነገር ነው ይሉት። እናንተ ምን ታስባላችሁ? ሀሳባችሁን አሳውቁኝ። ለማንኛውም ይህን ቪዲዮ ጓደኛ ለምትሉት ሰው ላኩለት ወይም ደግሞ ኮሜንት ላይ 185 ሀገራት በላይ ዞረው ወንጌልን የሰበኩት ዶክተር ቢሊ ግራም ከዛሬ 65 ዓመት በፊት ነበር። አፄ ኃይለሥላሴ ዘመነ መንግስት የካቲት 29ና 30 በ1952 ዓ.ም ማለት ነው በአዲስ አበባ ስቴዲየም ወንጌልን የሰበኩት። አሁን ደግሞ ከ65 ዓመታት በኋላ እዛው ቀን ላይ በታሪክ ጥንጥሞች ማለትም የካቲት 29ና 30 2017 ዓ.ም ከቀኑ 7 ሰዓት ጀምሮ ልጃቸው ፍራንክሊን ግራም በስብከት ሊያገለግሉን የምስራቹን ወንጌል ይዞ መጡ። በፕሮግራሙም ላይ የዝማሬ የጸሎትና የአምልኮ ስርዓት ይኖር። የካቲት 29ና 30 2017 ዓ.ም ከቀኑ 7 ሰዓት ጀምሮ በመስቀል አደባባይ መለኮታዊ ጉብኝት ለኢትዮጵያ በሚል ርዕስ ሁላችሁም ተጋብዛችኋል። ክርስቲያኖ ሮናልዶ ከ30 ዓመቱ በፊትና ከ30 ዓመቱ በኋላ ወይም ደግሞ 30 ዓመት ከሞላው በኋላ ያስቆጠራቸውን የጎል ቁጥሮች እኩል ማድረግ ችሏል። ሮናልዶ ከ30 ዓመቱ በፊት 463 ጎሎችን አስቆጥሮ ነበር። አሁን ደግሞ ከ30 ዓመቱ በኋላ 463 ጎሎችን በድጋሚ ማስቆጠር። ይሄ ቁጥር ምን ያህል ትልቅ እንደሆነ ልንገራችሁ። ክርስቲያኖ ሮናልዶ ከ30 ዓመቱ በፊት ወይም ደግሞ በኋላ ያለውን ብቻ ከሁለቱ አንዱን ብቻ ወስዶ ማለት ፕሮሊፊክ እና ጎል አስቆጣሪ ነው ከሚባለው ሃሪኬን ጋር ቢወዳደር ራሱ በአንዱ ብቻ ከሃሪኬን የጎሎቹ ብዛት ይበልጣል። ክርስቲያኖ ሮናልዶ ዛሬ አልናስር ሁለት እኩል በወጣበት ጨዋታ ላይ የአልናስርን ሁለተኛ ጎል ማስቆጠር ችሏል። በአጠቃላይም ጎሎቹን ወደ 926 ማድረስ ችሏል። ከዛ በተጨማሪ ደግሞ የጨዋታው ማን ኦፍ ዘ ማች በመሆን ጨዋታውን አጠናቋል። ዛሬ ማለትም ማርች 8 የሴቶች ቀን በዓለም አቀፍ ደረጃ የተከበረ ይገኛል። ሴቶች እንኳን አደረሳችሁ። እናንተም እንኳን አደረሳችሁ ማለት ለምትፈልጉት ሰው ይህንን ቪዲዮ በመላክ ወይም ደግሞ ኮሜንት ላይ ታግ በማድረግ እንኳን አደረሳችሁ በላችሁ።